የተከበራችሁና የተወደዳችሁ የናጌ ቤተሰብ የቻናል ተከታዮች this is Nageeb Tube. Welcome to my home. Thank you for coming. ሄዳለች አሁን በዚህ ጋር ወደ ተጠጋያታል አባና የቤተክርስቲያን እንትኑ ለቀቀ ተረሳም እስቲካር ነው መጣውቃ ድንገት እስቲ በቀደም የቤተክርስቲያን መታወቂያ ይታልሽ እንጂ አይ ሰራገላዱ ነው አሰው እንደና ነው ነው እኮ አቻ ነው የሚያረው አንቺ ነው አቶ ጮምቤ የትዛዝ ውስጥ ናደሹ አንቺ እንዳትበቂ ብለን በላይ ስሳት እንዳትበቂ ብለን አለ እስቲ ዘበክልኝ እዚህ ሳጠና ፈትቼ የትዛዝ እዛ ውስጥ ያዘው እዛ ውስጥ
ኪዳን እንኳን ደህና መጣ። ሰላም ነው? ሌሎቻቸውም ገባ ገባ በሉ። ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። ሰላም እንዴት ናቸው? ሁሉም ሰላም? ላይክ ያደረጋችሁ ክብረት ይስጥልኝ፣ አመሰግናለሁ። አመሰግናለሁ ኪዳን፣ እንዴት ነህ? ሰላም ነው? ሁሉ ሰላም፣ ጤንነት፣ ቆይታ፣ ስራ? ላይክ እያደረጋችሁ ግቡ። ቤተሰብ እንኳን ደህና መጣችሁ። ኪዳን ሚዲያ በአንድ መረጃ እንግዲህ ሰሞኑን ይሄን ቀን አሜን አዲስ መረጃ በቤተ ክርስቲያን በኩል መሰለኝ፣ ግን የማጣሪያ ስራ እየሰራው ነበር ከጠዋት ጀምሮ። ጓላ ገር ሀሳብ እንዴት ነሽ? እንኳን ደህና መጣሽ። ሰላም ነው? ጓል እንዴት ነሽ? ተጠፋፍተናል ወይዬ። ጓል እንዴት ነሽ? ሰላም ነው? እንዴት ነሽ ታዲያ? ቆይታ ሁሉ ሰላም? እሺ ኪዳን እቀባለሁ። ሌሎቻችሁን መደማመጥ ትችላላችሁ። ኪዳን ቀብቼሃለሁ። ደምራቸው። ጓልንም ያዛት፣ ከላይ ያሉትንም ሁሉንም ያዛቸው። ጓል ስፔሻሊ ጥሩ ቤተሰቤ ናት። ጓል እንዴት ነሽ? እንዴት ነው ቆይታ፣ ስራ፣ ጤንነት፣ ኑሮ እንዴት ነው? የሰው ሀገር ኑሮ ቻናል የደረሰ ምን አዲስ ነገር አለ? እኔ ሌሊት መግባት ትንሽ ትቼ ቆየት አልኩኝ መሰለኝ። ተደማመሩ። ኪዳን ሁሉንም ያዣቸው፣ ይደምሩሻል። ጓልም ትመልስልሻለች፣ እነዛም ይመልሱልሻል። ችግር የለም። ኦኬ። ለሞኒ ለመሆን ማለት ነው። አዎ ተጠፋፋን። እኔ ያው ትንሽ ሌሊት መግባቱን ስላቆምኩኝ አንቺ ቀን አይመችሽም? በጣም ጥሩ። እና ወደ አራሺ ተጠግቷል። እሺ ቀባሻለሁ። ይሄው ቀብቻቸዋለሁ። ሁለታችሁንም ተደማመሩ። እኔም ቪዲዮ ምርጥ ሰርቻለሁ። እሱን ይኸውና፣ ላይክ አድርጋችሁ ኮሜንት አስቀምጡልኝ ፕሊዝ። ጥሩ ነው። ዋንጫ አልፌ ቆይቻለሁ። ወደ ቶኪዮ እየገሰገስኩ ነው እና እንትን ዋቻወር ለማግኘት እንግዲህ ጥረት እያደረግኩ ነው ያለሁት። ዜኖክስ ዌልካም። ቪዲዮ አለኝ፣ ይጠቅማችኋል። ተመልከቱት ሁላችሁም። ጓልም እዛ እንትን የሚለውን ቪዲዮ ተመልከቱ፣ ይጠቅማለች። 7ቱ ሚስጥራት የሚለው ማለት ሞር ቪው ኤንድ ሰብስክራይብ የሚለው ማለት ነው። እማማ
እሷ ፈልጋ ታወጣለች። ፀሐይ ችግር የለም። እኮ የትም አይሄድም። እሷ ታገኛለች። አለ ከኮሜዲ ነው ውስጥ ወዴት ነው? Xenox welcome. Please, if you are new, subscribe the channel and like the live stream. I have some videos. Please watch for my watch time. ጓል ኪዳን ደመርኩት መልሽ እያለ ነው። ተመልሳለች። ጓል ችግር የለባትም። ጓል ኪዳን ለሌሎች ሁሉ ጥረት የምታደርግ የምታገዝ በጣም ቅንነት ያላት ልጅ ናት። ችግር የለም። ለእኔም በዚህ መድረስ በጣም ትልቁን ድርሻ የተወጣች ልጅ ናት ጓል። ደስ ባለ ጊዜ ብትመለስም ምንም እሷ ጋር ቅር የሚል ነገር የለም። ጥሩ ልጅ ስለሆነች ማለት ነው። ኪዳን ኮሜንት ደምር ያለው በኮሜንት መልስ እያለች ነው። ተደማምራችኋል ኦልሬዲ። ምን ያላደረግሽልኝ አለ ጓል። ያው ማለት እናንተ ስለምታበረታቱኝ ነው በርትቼ እዚህ ልደርስ የቻልኩት ማለት ነው። አይዞ ማለት ራሱ እኮ ትልቅ እገዛ ነው ታውቂያለሽ። እሺ አመሰግናለሁ በጣም። ቪዲዮ እንዴት ነው እየሰራሽ ነው አንቺስ? የኔ ቻናል ያው ጊዜ ማጣቱ ትንሽ ወደኋላ ሳይጎትተው አልቀረም፣ ግን ምንም አይል ያው እየበረታው ነው። ተስፋ አድርጌ እየተጓዝኩ ነው። ተስፋ አልቆርጥም። አንዴ ገብቼበታለሁ። ቀስ በቀስ የተለያዩ የተሻለ ነገር እየጨመርኩ እሄዳለሁ ብዬ አስባለሁ። እሺ ጓልዬ አመሰግናለሁ በጣም። እንዴት ነው አንቺ ጋር እና ሞኔ ትሆኛለሽ በቅርቡ? ሰዓት ላይ እስቲ የምታውቂው ነገር ካለ አግዢኝ ጓል። እንትን ማለት አይቆጥርም ዝም ብሎ። አሁን ለምሳሌ ከእናንተ ጋር አንድ ሰዓት ቆይቼ ከወጣሁ ዝም ብሎ አንድ የሆነ በዜሮ ነጥብ ምናምን ቤት ነው በፐርሰንት ነው የሚሰጠኝ። ይህን ያክል ገፋ ገፋ አያደርግልኝም። ምን ያክል ላይ ቀረሽ? ሰው አይመጣም ጓልዬ። ያው አንቺም እንዳጋጣሚ ዛሬ ስላገኘሽ ነው እንጂ ሰው አይመጣም። ድንገት ሄዋን ናት ከኔ ጋር የቆየችው እና አንድ ልጅ ነበረ ንጻሬ የሚባል ልጅ፣ እሱ ነው የሚያግዘኝ። አንድ ልጅ አሁን ደግሞ አግኝቻለሁ። ይኸው አሁን እየገባ ያለ ልጅ አለ፣ አዲስ ልጅ ነው። ሻፊ ይባላል። ይኸው ሀይ እያለኝ ነው ያለው። እንኳን ደህና መጣ ሻፊ። ቤተሰቦች አሉ እዚህ ኪዳን እና ጓል ሁለት ሰዎች አሉ እና ተያያዙ። ደምራቸው ቪዲዮ ተያይታችሁ ተደማመሩ። እሺ ጓልዬ ችግር የለውም። ሻፊ አዲስ ልጅ ነው። ጓል እሱንም ያዥ ይጠቅምሻል። አበረታቸው። መበረታታት የሚፈልግ ልጅ ነው። እንደ ትዝታ ቲዩብ አይተሽው ከሆነ እንትን ነው የሚሰራው።
የማስጎብኘት ማለት ነው። ደስ ይላል በጣም ቻናሉ አያያዙ። ግን ያው ነገሮች ማስተካከል የሚፈልጉ ነገሮች አሉ። እሱን እየተወያየን ነበር ከእሱ ጋር። እሱ አንድ ሔዋን ሁለት ሌላ አንዲት ልጅ አለች። በቃ እነዚህ ናቸው ያሉኝ፣ ሌላ የለኝም። ሰው ብዙም አይመጣም። አዳዲሶች ምናልባት ጓልን ያዛት። በጣም አሪፍ ልጅ ናት። ለእኔ እዚህ መድረስ በጣም ትልቁን ድርሻ የተወጣች ልጅ ናት። ትጠቅማለች፣ ታበረታታለች። ላይቭ ላይ እየተገኘች አይዞ ምናምን የምትል ልጅ ናት። በጣም ትጠቅማለች። ሰብስክራይብ በስርዓቱ ቪዲዮ አይታ ነው የምትመልሰው። ፖቴንሻሊ በጣም እንትን አለት። ሂንቱ ችግር የለባት። ያዛት። ምን ለምን ታዲያ ምን ነው? አይ ስትይ ይኸው ሻፊ ይዛ አለች። እሷ ቀድማ ኮሜንት አስቀምጣላለች። እርግጠኛ ነኝ ትሄድና ያስቀመጠችውን ኮሜንት አይተህ አንተም እሷ የሄደ ቪዲዮ ይና መልስልህ። 2 ደቂቃም የቪዲዮ ተያዩ እንዳያነሳባቸው። እሺ አቤት ጓል ሙሉ ማለት ኦኬ እንትኑ ነው። አስፔክት ሬሾ ምን ይፈልጋል መሰለሽ? እኔ እንትኑን ስሰራው ይሄ ፌስለስ ስለሆነ የምሰራው ቨርቲካል ነው የምሰራው፣ እንደዚህ ማለት ነው። እንትን አላደርገውም፣ እንደዚህ ሆሪዞንታል አላደርግም፣ ወደ ጎን ማለት ነው። ሆሪዞንታል ካደረኩ ነገሮቹ እዚህ ስክሪን ላይ የማሳያችሁ ነገር ቀስት ቀስት እያደረኩ የማሳያችሁ ነገር እንትን አይልም፣ ሙሉ አይገባም። እዚህ ጋር እንትን አለ፣ እዚህ ጋር 3 ነጥብ አለ፣ እዚህ ጋር ቀስት አለ ምናምን እያልኩ የማሳየው ነገር አልገባ ብሎ ስላለኝ ነው። እስቲ ለማሻሻል ሞክራለሁ፣ እሱንም ወደ ጎን አድርጌ ለመስራት። ግን አስፔክት ሬሾ ልክ ነሽ፣ 16:9 ላይ መሆን አለበት፣ ሰፋ ያለ ነገር። ለዛ አፕ ያስፈልጋል። እንትን ላይ ሞክሬ ነበረ፣ ኢንሻት የምትባል አፕ አለች። እዛ ላይ ሞክሬ ካንቫስ የሚባል አለው። ካንቫሱ እንትን ካስተካከለልኝ በኋላ ማስታወቂያ አይታች ከሆነች ሰብስክራይብ አድርጎ የምትለው ማስታወቂያ ኖርማሊ 16:9 ናት። እንትኑን እኔ እየተናገርኩ የማሳየው ቪዲዮ ላይ ሲሆን ግን አስፔክት ሬሾ ወደዚህ ወደ ቨርቲካሉ ይመለሳል። አዎ እንትን አጠባበቅ ነው፣ አስተካክለዋለሁ። እንደዚህ ወደ ጎን አድርጌ ለመቅረጽ እሞክራለሁ። ቀጥ አድርጌ ስለምቀርጽ ነው ስልኩን እንደዚህ ወደ ጎን ለዩቲዩብ በሚመቸው በ16:9 ሬሾ በዛ መቅረጽ ነበረብኝ። ያ ነው ሙሉ ለመሆን ስልክሽን እንደዚህ እንዲህ ወደ ጎን ነው የምታየው። ይኸውልሽ እኔ የቀረጽኩት እንደዚህ አድርጌ ነው፣ ራሴን የቀረጽኩት ማለት ነው፣ በስክሪን ሪከርድ ስለሆነ። ግን እንደ አሁን በስልኬ ስለሆነ በስልክም ሆኖ ስልኬን እንደዚህ አድርጌ ቢሆን አሁን ያደረኩት እንደዚህ ነው፣ እንዲህ አድርጌ ነው የጨረስኩት። እንደዚህ አድርጌ ቢሆን ኖሮ ምናልባት ስክሪኑ ወደ ላይ ወደ ታች እያንሸራተትኩ ማሳየውን ነገር እያሳየው ቀጥል ነበር። ግን ዝም ብዬ እንደዚህ አድርጌ ስለጨረስኩ እንደዚህ ነው የሚሆነው። ስትቀርጪ እንደዚህ አድርገሽ ቅረጭ፣ የምትቀርጪውን ቪዲዮ ማለት ነው። እንደዚህ አድርገሽ ከዛ በኋላ እንትን ኤዲቲንግ ላይ ትገቢና በኢንሻት
ካንቫስ ላይ ሬሾ 16:9 የሚለውን ስትመርጪ ራሱ አስተካክሎ ሴት ያደርግልሽ። እንደዚህ ከቀረት